በጨለመብሽ ጊዜ ገንዘብ ጤና ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ ያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሳር በር ያንኳኳል እግዚአብሔር። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። መተኪያ የሌለን ሁለት ነገሮች ነው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ነው። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ነው። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደል? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣል። አሁን የፈረደበት የሮሜ 8:34 ጥቅሳል ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁሉ ጊዜ ይፈውሳል፣ ያድናል። እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። አሁን እናንተ ታማላችሁ አንተ ቄሶቹ የብረት በር ያሉ የሀብታም ቤት ያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛ ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ? ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸው። ሰው ደግሞ ገራጅ የለው፣ ስፔር ፓርት እንደ መኪና መለዋወጫ የለው። አረ አንቺ 40 ዓመቴ ነው ስትይ አረ ታይ 60 ነው ይላል። እዚህ ጋር የፍታውነታችን እድሜ ያጋልጣል ማለት ነው። ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው።